አለጣጠፉ ለየት ያለ ስለሆነ ማን ሁለተኛ ቪዲዮ ያስፈልገዋል። ገባችሁ? በስም ጠርቼ ነው አበሽቃችሁ። ኬብራውን የምትባዩ ማን ምን አባሽ ሆነሽ ነው ዊአር ባክ ያልሽው? እኔ ዩ አር ባክ ሳልልሽ ዊአር ባክ ምናምን ብለሽ እንዳታወሪ። ስለ ክለብሽ እኔ ነው ማስተምርሽ። ዝም ብለሽ ነው የምልሽን ስሚ። አርኒ ስሎት በቃ ገጠር ይግባ ወደ ፌኖርድ ማለት ገጠር ይግባ በቃ አርኒ ስሎት ገብቶ ግራ ገብቶ አርኒ ሎስት ነው ገባ አይደል? ሎስት ቲቪ ሾው ነው የሆነው። ዘአዘርስ ነው የሆነው ሎስት ውስጥ ማለት ግራ የገባው ማናጀር ቴንሃግ ተከሽኖ ወፍራሙ ቴንሃግ እንዳንለው ራሱ ማለት ነው በጣም ተጨንቆ ሊከሳ ነው። ቴንሃግን አምጡት። በእርግጠኝነት ነው የምላችሁ ቴንሃግ እኮ የሆነ ነገር ይቀይራል። ምንም ነገር አይቀይርም። አሁን ምን አለ በሉኝ የበለጠ የሚያቃጥላችሁ ማለት ፕሬስ ኮንፈረንስ ላይ ይመጣና ጎሉ ስለተሻረብን የጎሉ የጨዋታው ቴምፖ በጎሉ ምክንያት ተበላሸና ማንም እኮ አይችልም ነበር። ማንም ከሲቲ ክሬዲት መስጠት ያለበት ጫዋቾች ኦብቪየስሊ ሮቦቱ ሊቲየም አዮን ባትሪ ነው አያልቅም ባትሪው እናስብበታለን። እሱ ዶኩ ምንድነው ነው ቸርኪ ደግሞ አንቺ ናሆም ሳክሳም ዝም በይ በእናትሽ። ምንም ኳስ ከሌለ የሚራመድ ሰውዬ ስለ ቸርኪ እንዳታወራ ካሁን በኋላ ስለ ቸርኪ እንዳታወራ። ሌላ ደግሞ ከማን ነበር ሶቦስ ላይ ምርጥ ተሸናፊ ነው። ሶቦስ ላይ ምርጥ ተሸናፊ። ሌላ ማን ነው የሊቨርፑል ሌላ ሙሉ አችሉ ደጋፊው በተለይ አይችልም። ብዙ አወራ። እኔ ሊቨርፑል ኢዝ ባክ ሳልል ምን አባውነ ነው ሊቨርፑል ኢዝ ባክ የምትለው? እኔንም ነግሬህ እኮ ላስት ሲዝን አርኒ ስሎት ዋንጫ ይበላል ብሎ የነገረህ ማን ነው? እኔ እኮ ነኝ። ገባህ? ዘንድሮ ደግሞ አርኒ ስሎት ይባረራል እንዳልል ካልኩኝ ሀፕን ያደርጋል። ታውቀዋለህ ካልኩኝ ሀፕን ስለሚያደርግ ማለት ስርዓት ያዝ ሼባው ተለጠፍሽ። አሁን ጸጥ ነው። ከየክፍለ ሀገሩ እንዳትጮህብኝ ጸጥ። ልክ እንደናንተ ስሎትም ገጠር መግባት አለበት። ማለት የምፈልገው ብቸኛ ነገር ሲቲ ይገባዋል ችሎን ያሸነፈው። ዶኩ የተባለ ተጫዋች ምን አስጭሰው እንዳስገቡብን አላቅም። ልጁ ሌላ አይነት አጫወት ነበር ሲጫወት የነበረው። ዶኩ የተባለ ተጫዋች ኬት እንዳመጡብን ሁላ አላቅም። ምን አስጭሳችሁን ያስገባችሁት? ብቻ ግን እኔ ትችላላችሁ፣ ይመቻችሁ። ይሄ ድል በደንብ አድርጎ ይገባችኋል። በአንፊልድ ግን በአንፊልድ እንገናኝ። ጨርሻለሁ። አሁንስ በዛ። የምሬ ነው የምላችሁ ተንዛዛ። እስከ መቼ ድረስ ነው በተሳሳተ የዳኝነት ፍርድ የምንበደለው? ፕሪሚየር ሊጉ ላይ መቼ ነው ፍትሃዊ የዳኝነት ፍርድ የሚሰጠን? እኛ ፕሪሚየር ሊጉ ላይ እንዴት ነው የቨርጂል ቫንዳይክ ጎል ያልሆነው? እንዴት ነው ኦፍሳይድ የሆነው? ይሄ ጎል እኮ ለኛ አስፈላጊያችን ጎል ነው፣ ወደ ጨዋታው የምንመለስበት። ወይስ እንዳናሸንፍ ነው እንዳናገባ ነው? ሮበርትሰን ሸፍኖታል ተብሎ ነው ዶናሩማን። ነገር ግን በተለየ አንግል ሄዳችሁ ስትዩ ጭራሽ አልሸፈነው። ኮሜንታተሮቹ እያሉ ነበር ስቱዲዮ ውስጥ ያሉት በተለያየ አንግል እያዞሩ ሲያዩት ጭራሽ ኦፍሳይድ አይደለም። ይሄ ጎል ነው። ነገር ግን እንደተለመደው ሊቨርፑል እንዲያሸንፍ ስለማይፈለግ ሁሉ ጊዜ ተሳሳተ ዲሲሽን እየተሰጠ ከዛ በኋላ የይቅርታ ምናምን መግለጫ ያወጣሉ። ምን ያደርግልናል? ወደ ጨዋታ የምንመለስበትን ጎል እየከለከሉን። ይሄ ጎል እንዴት ነው ያልሆነው? እንዴት ነው ሮበርትሰን ኦፍሳይድ የሆነው? ሮበርትሰን እኮ ዝቅ ብሎለታል። ሁለተኛ ነገር ደግሞ ሆዱ ላይ እኮ ነው ያለው። ዶናሩማ በሆዱ በእግሩ ነው እንደሚያየው ታያላችሁ። አሁን ወጥተው የይቅርታ ምናምን መግለጫ ሲያወጡ እስከ መቼ ነው እኛ በደላችን እንዴ? ፕሪሚየር ሊጉ ላይ የጀረሚ ዶኩስ ፔናልቲ እንዴት ነው ፔናልቲ የሆነው? ራሱ ሄዶ እግሩን ነክቶት በረኛው እኮ ሰብስቦለታል። የምር በዛ ተንዛዛ። የምር የፕሪሚየር ሊግ ዳኝነት እንዳስጠላኝ ምንም አላስጠላኝ። የወረደ ፐርፎርማንስ የወረደ በቃ ወኔ ያጡ። ሲጀመር የዛሬውን 3 ነጥብ ሲቲ 1.5ቱን ለዳኞቹ ማካፈል አለበት። ነጥቡን ተጋርቶ ነው የወጡት ከዳኞቹ ጋር። ምን አይነት ዳኝነት ነው? እንዴት ነው የሮበርትሰን ኳስ የሚያሽረው? በዛ በኩል አይደል ዶናሩማን እኮ አልከለለውም እኮ። ፔናልቲውን አዳንን። ምንድነው እየተካሄደ ያለው? ምንድነው ኦን ታርጌት መሞከር? 70 ምናምን እንጠብቅ። እኔ ቀድሜ ቪዲዮ ስሰራ ነው ማይሳካለት ብዬ አልሰራውም። ያው ነው እንዴት እንደሚያስጠላ ነው ያልኩት። እንደዚህ አትጮቱ። ለቡድኑ ክብር ይኑራችሁ። የስንቱን ስኳርና ደም ግፊት በስመ አብ ምንድነው?
አንስሎት ወይስ አንሎስት? ሻሺ እንኳን በለጠች፣ ኳች መታ በለጠችሽ። በስባሳ ሽማግሌ እንዴት እንዳስጠላችሁኝ እግዚአብሔር። ህፃናት ላይ ኢንዶሚ ግን ይመቻችሁ፣ እግዚአብሔር ኢንዶሚ ግን ጸድያችሁ፣ እግዚአብሔር ይመቻችሁ። እናንተ ትንሽ ብታናሉኝም እሺ ተሻሉኛላችሁ። ሊቨርፑል ደጋፊ ለማንኛውም መጀመሪያ ማለት ነው 11 ቁጥር እያስቀመጣችሁ ኮሜንት ሴክሽን ላይ ጄሬሚ ባፉር ዶኩን እንግዲህ ሻውት አውት ታደርጉልኛላችሁ። ምን አይነት ድንቅ ፐርፎርማንስ ነው! በእንግሊዝ ፕሪሚየር ሊግ ከተመለከትኳቸው የአንድ ሰው ምርጥ ፐርፎርማንሶች መካከል ግንባር ቀደሙና አንደኛው ነው ጋይስ። ሊቨርፑልን አፈራረሰው ቢባል ምንም ማጋነን አይሆንም። ኮነር ብራድሌይ ባለፈው ቪኒሲየስ ጁኒየርን በምን አይነት አስደናቂ ሁኔታ ቀጥ አድርጎት እንደዋለ ተመልክተናል። ዛሬ ግን ለጄሬሚ ባፉር ዶኩ እጁን ሰጥቷል ጋይስ። የሊቨርፑሉ ተከላካይ ኮናቴን ቢሆን ማስታወስ የማይፈልገው አይነት ምሽት ነው ከጄሬሚ ዶኩ ጋር ያሳለፈው። ኧረ በፈጣሪስ ምን አይነት ድንቅ ብቃት ነው ያስመለከተን። ጎሉ ደግሞ ማለት ነው ልክ ለብቃቱ የሚስማማ የሚመጥን ጎል እንዴት ያስደስታል ጋይስ። ለማንኛውም ማንቸስተር ሲቲ እንደ ቡድን በተለይም ደግሞ ጄሬሚ ዶኩ በግሉ ባንጸባረቀበት ጨዋታ በ11ኛው ሳምንት ተጠባቂ የፕሪሚየር ሊግ ጨዋታ ማንቸስተር ሲቲ ሊቨርፑልን በሜዳው ኤቲሃድ አስተናግዶ 3-0 በሆነ ውጤት ከጨዋታ ብልጫ ጋር ማሸነፍ ችሏል። ከመሪው አርሰናል ጋርም የ4 ነጥብ ብቻ ልዩነት በማድረግ በ22 ነጥብ ሁለተኛ ደረጃ ላይ መቀመጥ ችሏል። ስለ ማንቸስተር ሲቲ አስደናቂ እነ ኒኮ ጎንዛሌዝ እነ ኦራይሊ ምን አይነት ድንቅ ብቃት ነው ያስመለከቱን። እነ ዲያዝ በዛሬው ጨዋታ ላይ አንጸባርቀው ነበረ ከጄሬሚ ዶኩ ጋር ባይነጻጸርም ማለት ነው። ለማንኛውም ስለ ቤልጂየማዊው ኮከብ ጄሬሚ ዶኩ አስደናቂ ብቃትና ስለ ማንቸስተር ሲቲ ድል እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሼቢቲ ሼባው በስመ አብ ቅሌት! ምን አይነት ቅሌት ነው! 400 ሚሊዮን ነው 500 ሚሊዮኑን ተጫወታችሁበት። ሜዳ ላይ ነው የበተናችሁት። አሰብኩት ዩናይትድ ወይ አሞሪም ቢሆን ይህን ሁላ ብር አውጥቶ በየሳምንቱ እንዴት ተለጠለጠው ማለት ነው። ለማንኛውም ድሉ የሁላችንም ነው። ሁለት ፊኛችንንም መስዋዕት ማድረግ አልተጠበቀብንም። ቀን እንዳልኳችሁ ገና ፈርስት ሃፍ 2-0 እየተመራችሁ ወጣች። ሰከንድ ሃፍ ትንሽ ዊጥ ብላ ነበረ። ዶኩ ምንድን ነው ያረከው? በስመ አብ ተስፋቸውን ያጨለመች ጎል ነች። በዛ ላይ እንዴት ነው የምታምረው ጎሏ! ዶኩ ሜሲ በብላኩ ብዬሻለሁ ማለት ነው። ሲቲ እንግዲህ ትንሽ ደገፍ አድርገነዋል በቋጠሩ። ከዚህ በኋላ መቼም አይነገራችሁ። ሲቲ እንኳን የማርያም መንገድ ሰተኸው አይደለም፣ እንዲሁም ትንሽ ፍንጭ ነው የሚፈልገው። አይፈታ ከዚህ በኋላ አይለቅሽም። ለማንኛውም ሲቲንም ሊቨርፑልንም ተዋቸውና ማለት ነው ዛሬ ሱፐር ክላሲኮ የዓለማችን ከባዱ ደርቢ ሱፐር ክላሲኮ ቦካ ጁኒየርስ ከሪቨር ፕሌት የሚደረግበት ቀን ነው። የአርጀንቲና የመደብ ፖለቲካ ትንቅንቅ የዓለማችን ትልቁና ከባዱ ደርቢ ቦካ ጁኒየርስ ከሪቨር ፕሌት ሱፐር ክላሲኮ ዛሬ እንግዲህ ቆንጆ ሰዓት ነው ማለት ነው የጨዋታ የሚደረገው እና ማናችሁም እንዳያመልጣችሁ 4:30 ሊያውን ከ1 ሰዓት በኋላ እንግዲህ ይጀምራል ማለት ነው። መቼም ስለዚህ ደርቢ ማንም አይነገረው። ገና ሳምንቱ ሙሉ ቲክቶክን ሲያጨናንቅ የነበረው እንዳለ ፎሪ ፔጅን ማለት ነውና ይሄ ቪዲዮ ነው የእነሱ ቪዲዮ ነው ማለት ነው። እኔ ቦካም ሪቨር ፕሌትም ሁለቱም ይመቹኛል። ዊች ሚንስ ራይቫሉ ነው የሚመቸኝ ማለት ነው። በስመ አብ መጋል እንዴት ደስ እንደሚሉ ማለት ነው። ለማንኛውም የሪቨር ፕሌቶች መዝሙር ሞር ትንሽ ይስበኛል እና ማናቸውም ያሸነፉ ግድ የለኝም። ኢቨንትም ሆነ ተሰብስበ ለማየት የሲቲ ደጋፊ መሆን አለብህ ያረዳ ልጅ። ምክንያቱም መጨረሻ ያምራል። አሸነፈ ትወጣለህ። ደግሰን አንቀልልኛ ያምራል። ምን አይነት ፐርፎርማንስ ነው ዶኩ! ወያላምተኛ ሼባውምተኛ በቃ እኛ ሲቲዎች ነን። አርሰናል እንደዚህ እዚህ ጋር ይዘን እናወርዳታለን። ችግር 3-0 እንግዲህ ተሸንፈናል። ቀስ እያለን እንግዲህ እጆቻችንን ከዋንጫው ላይ እያነሳን ነው። ለኛ አስፈላጊም ፖይንት ነበር ይሄ ፖይንት። ኢንተርናሽናል ብሬክ ከመሄዳችን በፊት ይሄንን ጨዋታ አሸንፈን ብንሄድ አሪፍ ነበር። ነገር ግን እንደዛ አልሆነም። 3-0 ተሸንፈናል። ግራ የገባው ጨዋታ ነበረ። ዳኛው ጨዋታውን ገሎናል። እኛን የቨርጂል ቫን ዳይክን ጎል ዲሳላውድ አድርጎ ገሎናል። ነገር ግን ሪስፔክቱ ማን ሲቲ፣ ይመቻችሁ ማን ሲቲዎች፣ አሸንፋችኋል። ስለተሸነፍኩ ምክንያት የፈጠርኩ ምናምን አይደለም። በቃ ተሸንፌያለሁ፣ አመኛለሁ። 3-0 ተሸንፈናል። ነገር ግን እንዳናንሰራራ ያረገን ዳኛው ነው። ከመጀመሪያ ጀምሮ በቃ የጀረሚ ዶኩ ፔናልቲ እኮ አይደለም እንዴ ብሳስቦለታል። ነገር ግን ፔናልቲ ተሰጠሃል። 1 ሰዓት ቨርጂል ቫን ዳይክ አገባ።
ኦፍሳይድ ተባለ በማላቀው መንገድ ሁላችንም አብረን ምን ይሆናል። ነገር ግን እኛ ተሸንፈናል። አዎ እየተሽኮረመምን ነው ዋንጫው ላይ በቃ ቀስ ቀስ እያደረግን ጣቶቻችንን እያነሳን ነው ከዋንጫው ላይ ወደ ኢንተርናሽናል ብሬክ ልንሄድ ነው። ግልግል ነው ለኔ የምሬ ነው የምላችሁ። እረፍላለሁ አንዱ ለሳምንት አርቲስት ተጫዋቾች ይመለሳሉ ምናምን እና አሌክሳንደር ኢሳቅ ምናምን ነገር ወደ ጨዋታ ይመለሳል። ከዛ ድረስ ግን ያው ይሄንን ሽንፈት እንደ ባለፈው እንደ ቼልሲ ሽንፈት እያጣጣምነው ነው ቁጭ ምን ነው ለሳምንት ሙሉ በውስጣችን እየጎነጎን ነው። በጣም ያስጠላ ጨዋታ ነበር ለሊቨርፑል። ሪስፔክት ቱ ሲቲ ይመቻችሁ። የአስቸኳይ ጊዜ አዋጁ አሁኑኑ ይነፋ። ሲቲ አጠገቤ መጣ ብራዘር። ከዚህ በኋላ ሶስተኛ ላይ አታየውም ወይ ሁለት ወይ ወደ ላይ ቢወጣ እንጂ ማለት ነው ብራዘር። አሁን የሰቀቀን ህይወት ነው የምንኖረው። ይሄ ያለ አይደል እንዲያየ ጭንቀት የሆነ በቃ ማይነቃነቅ አለ። ይሄ ጥላ እንኳን የሆነ ሰዓት ፀሐይ ሲበርድ ምናምን ይሰለባል። ይሄው ማይሰለብ አውሬ መጣብን። እኔ ግን ቢስሚላ አጥንት የሌለው ተጫዋች አየው ዛሬ። አጥንት እንዲህ የሚተጣጠፍ የእባቡ ጌም አይደል እንዲዶኩ ምንድነው? በጠባብ ስፔስ ኳስ በማያሳልፍበት እሱ ከኳስ ጋር ያልፋል። እኔ ይሄ ልጅ የዩናይትድ ወይ አርሰናል ተጫዋች ቢሆን እየቀጠቀጥኩ ነበር ጀርባ ላይ መነቅሰው። ግን የለም ሲቲ ቤት አይወራለትም። ግን ምን አይነት ተጫዋች ይሄ! በተለይ የትላልቅ ጨዋታዎች እኔ ትላልቅ ጨዋታዎች በቃ ሲቲ ሲያደርግ አይቻለሁ ከመቋጠር ውጪ በነዛ ሁሉ አይቻለሁ። እንደ ዶኩ አይነት ግን አኡዙ ቢላህ እንደዚህ እኔ እንጃ ይሾልካል። ግመል በመርፌ ቀዳዳ ብሾል ይቀላል በሚባልበት ቦታ እሱ ይሾልካል። ሁለት ተጫዋች እያጋጨ አሁን እኔ በሲቲ ሳይድ ነው እየሰራሁ ያለሁት። የሚገርም ነው። የሲቲ ደጋፊዎች ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉት። አካውንቴ ልክ አይደለም። የሚገርም ሲቲ እንዳለ ጭንቀት የሚለቅ ሲቲ እንግዲህ ከዚህ በኋላ አጠገባችን ነው። እኔ እንጃ በቃ የሰቀቀን ህይወት ልንኖር ነው። የሰቀቀን አውዙ